ኧረ ሰላም እንዳትወጋሽ ዚበልከኒ የለ ነሽ ደሞ እንዴት ያለች ስነፈላም ለምን ወበለ ገዛ ታየ ጊዜውስ አሁንስ እንደው ከብት መጠበቅ እየሰለቸኝ ነው ነሽ ኧረ እናንተ ተለለዚህ መስካል መጣም እንዳትቀር እሽሩሩ አይብልነ አሚ ኸብር ኃይሊ ማስተሰሊ ለኮይነ ምራፍካሪ አሎ ይበልኩም በር አብዛናትና መሬት ለካ ታሪሁዩ ፍቅሪሩም ጁሌታሃና ሙለታይ ከመለስኪ ምልስለይ አይብለክን ዋይ ዘይኮነ ላይ ታይደክም ታይባኽ ስማኝማ ጠጉሬን ስራኝ እስቲ ነገር የበለጠ ይሰርግ ነው እኮ አረኒስ ጠጉር አልወድም አይሁን ኧረ ነው እናል ተኩርፊ ነው አንቺ ዘይስማ ኮይኑ በር ነይ በቃሽ አናታ አይና ሰሐሉን ተሪሪው ሰነይ ዘይስማ ኮይኑ በር የለዘይን እኔ ኮኮስ ምናምን ስለማልወድ እና የታደል ምን ልትሆን ነው ከም ዘጋትም ፍላቲው ተዝድለ ሁሉ ይርከ ምን ሆኖ ነው እሱም እንደኔ የተናስባል ጨንቋል ማለት ነው ተመኒውንና ሐደረ አንተ ጥላኝ እየሄድክ ነው ከብቶቹ ሄዱ ብዬ እኮ ነው እና እንሂድ አትለኝም እሺ ይቅርታ እንሂድ ፍቅሪሩም ጁሌታሃና ሙለታይ ከመለስኪ ምልስለይ አይብለክን ዋይ ዘይኮነ ላይ ታይደክም ታይባኽ አኩርፈሽ ነው አንቺ ወይኔ ምን ይሆንኩ ምን ሆነሽ ነው እጅ እጅሽ ምን ሆነ የት እዚህ ጋር ነው ሰራውልህ ቀልድ መሆኑ እናቴቱን ሳይቀ ሳይመጣ ነው ሰፍኩ ደሞ ይናደድብኝ ነው እንዴ ፍላቲው ተዝድለ ሁሉ ይርከ አብወሪ ሰብዝ ተባለ ነገ እኔ ከብት ጥበቃ አልመጣም ለምን የአባ ቅዳሴ ተራው ነውና እኔ ነኝ ማርስ እና ከቅዳሴ ሲመለሱ አትመጣ አይ አንዴ ያጅል ደግሽ ትጓረድ እሺ ሴት ልጅ ከልክ በላይ የሚወዳትና የሚንከባከባትን ወንድ እንደ ወንድሟ ነው የምታየው የፈለገ ቢወዳትም እንደሚከጅላት ያወቀች ቀን ላይገናኙ ይጣላሉ የሚባል ነገር አለ እውነት ነው ትጓደድ አረ ትጓደድ ኦሆ አንቺ ልጅ አደራ ሲወደሽ ወደጂ ኦሆ ለኖር ካንቺ ጋራ ምን አለ ጥያቄን ስትመልስልኝ እንኳን ቢታገስ ሳስብሽ ይዋልኩ ኦሆ ሳስብሽ አድራለሁ ኦሆ ሳስብሽ አድራለሁ ሳስብሽ ይዋልኩ አንቺ ሞነሽ ነው ከብቶች እኮ እና ያሸብርን ክምር አላተረፉትም ከፍጨቴ ጋር ሆነን እኮ አሁን ነው ከፊታችን ከምን ይዞር እንዳሉ አሁንማ መለስኳቸው እኔ እኮ እንደውም አንቺን አፍቀሽኝ እየጠበቁሽ ነበር ለምን ነው የምትጠብቀኝ ሽማግሌ ልልክ መሆኑን አልሰማ ብለሽ ነው ቅድመ የኔን ፍላጎት ሳታይ እንኳን ባልደከምክ ነበር ምን ይያላል
ሳልወድሽ በሐሰት ኦሆይ እጄ ላስበርግገው ኦሆይ ደግሞ እሷ ምን አገባ ብትለኝስ ሳልወድሽ በሐሰት እንዴ አሳቃት እኮ ለምንድን ነው የሚሄን ፈልጌ የማወራው መሰለህ ልጠይቀው ምን አገባኝ ልትሄድልሽ ምን ሆነሽ ነው እንደዚህ በሐሳብ የምትመሳሰጭ? ወደድሽኝ እንዴት? እኔ እኮ ያንቺ ነኝ አታስቢ። በይ ሳሚኝ እዚህ ጋር ይሄ ጭልፊት ምን አባቱን ብሏት ነው የመታችኝ? ለምን እንዲህ ታደርጋለህ? ቤተሰቦች እኮ አንተ ላይ እምነት አጡ። እቴዋ እኮ ዛሬ ጀምረሽ ከቤት እንዳትወጪ አለችኝ። ያስቀሩሻል። መቅረብ ፈልገሽ ነው? ቅሪ በቃ አብሬ ስላደኩኝ እኔ አንቺን ማፍቀር አልችልም። እናንተ ልክ ነህ ባትሉኝም እኔ ግን ልክ ነኝ። እሺ ወንድምሽ ከነበርኩም ልክ ነኝ። አፍቅሬሽ ከነበረም ልክ ነኝ። ድሮም በእጅ ሲያዝ ወርቅ ራሱ መዳም ነገም ቢሆን ያንቺ ነህ። ደናዊ ልበልሽ በእንባ እየታጠብኩኝ ደናዊ ልበልሽ በእንባ እየታጠብኩኝ ፍቅር ለመጨረስ መቼም አልታደልኩኝ ፍቅር ለመጨረስ መቼም አልታደልኩኝ እንነታ ይባል ወይ መውደድ ወይ ጥላቻ ይሉት ወይ ጥላቻ ይሉት ፈሬ ምን ሆነ ወንድነት አንሶን ሳይሆን ፍቅር ልንሸምት ነው። እሺ ሽና ይገልጸው የጎርሽን አይንሽ ቢንከራት እመነኝ ተሷን ተወንድነት ምለያል። አንተ ዘበል ቀልቤስ ሲቅለበለብ ዘንድሮ ሲጣይ አንተ ተፍሰው ወጣል እኔስ ግስቴን ጨረስኩት ቅጥፈትሽ ከልክ አለፈብኝ። አንተ ደግሞ ምንድነው የምትለኝ? የደቦት ጀሌዎች አፋፍ ላይ ተሰብስበው እየጠበቁ ነው። ለሁሉም ነገር አቅም ያለኝ ነው አይደል የሚመስልህ? እንኳን የነሱን ዱላ የትጓደድና አይኔ የምትመከትበት አቅም እንደሌለህ እያወቅን እና ምን ይሁን ከመናገር በላይ ምን ላድርግልህ? ልጥለፋት? ይዣት ልጥፋ? አቤት አቤት ወንድ ወጥቷል እባክህ። ወንድማ ወንድ ነው፣ ለዛውም ልብ ሞልቶ የተረፈ። ልብ ቢኖርማ ምን እንደምትፈልግ ባወክላት። ለመሆኑ ሰምታት ታውቃለህ? ሰማዋት እኮ አሁንማ በእጅ ያዙት ወርቅ ሆንኩባት መሰለኝ። ላገኘችው መዳብ ሁሉ መሳቅ ጀምራለች። ገሎኝ ስላልተገላገልሽኝ ነው ልቅሶ። ተናገሪ እንጂ ምን ይዘጋሻል? ገና በልጅነት የታጨሽልኝ ጮኛ የመሆንሽና አያውቅም። እኔ አንተ ሙሽራ አይደለሁም። አስጠቃው ብዬ ሲቆጨኝ ነበር። ለካ አንተ ነህ ያስጠቃኸኝ። አባቴ ለአባትህ እንጂ እኔ ላንተ የሰጠሁት ቃል የለኝም። እባክሽ አትንጣጭ። አባቴ ለአባትሽ የዋለለትን ውለታ ባንቺ ካልሆነ በምንም እንደማይመልሰው ያውቃል። ገላኝ ከሬሳዬ ጋር ትሞሸር ይሆናል እንጂ እኔ ቁሜ እየሄድኩ አንተን አላገባም። ቆይ ምን አረከኝ ነው የምትይኝ? ያ ምናምንቲያ ምንድን ነው ያስነካሽ? ከሱ አግኝተሽ ከኔ ያጣሽው ነገር ምንድነው? ሲጀመር አንተና እሱ ለውድድር ሲቀርቡ እኮ ነው። ቀኙን ተሳስቤ አንተን በመልመዴ
ወዲ ላለ ወዲያ አንዱ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ እኔ እኮ መናገር አይጠበቅብኝም ከማወራው በላይ ነገር ስራዬ እንደምወደው በግልጽ ይናገራል እርግጠኛ ካልሆነስ ምናልባትም እንዲወዛገብ አድርገሽ ይሆናል ድንቄም ሙዝግብ እንኳን ይሄንን ስንቱን ቅኔ ሲፈታ ኑሮ የለ ከሴት የሚከብድ ቅኔ የለም እኮ ታዲያ አቤት